ሰሜን ሉ አህመድ ይባላል። የተወለድኩት ማይባር 014 ቀበሌ የተማርኩት ማይባር ትምህርት ቤት ከአንድ እስከ 4 ስሜ ሰዓዳ አልዬ ይባላል። ያለሁበት ከተማ አፋር ክልል ነው። አዋሽ ፈንታሌ ሳቡሬ ይባላል። ሽማይ ሰላም በርሃለም ይባላል። ዘለኹ ቦታ ዝነብረሉ ወረዳ ብዘት ጣብያ ብዘት ክልል ትግራይ ሻዳ ጂቦ ጀዳማ አና ዞይ ዱዳት ገንዲ ሰንባሮ ራዱ ተሱንታይ ብርክነሽ ቡንዶ ጌተታይስ ብርብራ ከተማ ዶለን ዋሪ አሰታ ምጥ የጀመረኝ ሐሙስ ነው የጀመረኝ። ሐሙስ ማታ ላይ የጀመረኝ ሐሙስ ማታ ዝም ብዬ እንትን ብዬ እንደነሱ አልተናገርኩም ነበር። ከመሸ የተናገርኩት እና ያው በቃ ከነገርኳቸው በኋላ ብዙም ስላላጠበቀኝ አደርን ተሰጥቶኩ ሆኖ ለሊት ከዛ ሰው ንጥራና ሰው ይዘንሽን ሲሉኝ ነው ሰው ሄድ ማርኳቸው በራሴ በእግሬ ነው ሄዱ ይንገር ከዛ በእግራችን ተነስተን ጠዋት 12 ሰዓት ተኩል ነው የደረስነው እዛ ተሰው መጥነው ጠብቂ ምናምን አለኝ እስከ 4 ሰዓት ድረስ አለኝ 4 ሰዓት ላይ እንትና አለ ከዛ 6 ሰዓት ተዋኩኝ 6 ሰዓት ምንም አዲስ ነገር የለም 8 ሰዓት አለ ያው 8 ሰዓት ላይ ምንም ነገር የለም ከዛ እስከ 12 ሰዓት ድረስ ጠብቂና ከዛ በኋላ ተረኛው ተገባለች አለኝ እሱ ሄደ 12 ሰዓት ነው የሳሩኝ ተረኛው ተካች በቃ እስከ 12 ሰዓት ድረስ ተወጃሽ ነው እንትናኩ የለም እስከዛ ድረስ መጨረሻ እኛን ችለው እነሱ አልትራሳውንድ ስለሚታገዙ በአልትራሳውንድ ያግዙሻል ሂጃለች እናቲቱ ናቸው ይሄኔ እንኳን ተደረግ ነው ያልኩት ይሄ ህይወቷ ይትረፍ ነው ያልኩት ተደረግ ኦፕሬሽን ተደረግ ልጇም ይትረፍ እሷም ትትረፍልን ነው ያልኩት ተደረገች እርግጥ ውሎባታል እቺ ልጅ ያድሮባታል ስለዚህ ሁለተኛ 8 ሰዓት ደርሷል ኦፕሬሽን አትደረግ ብንል ያው መሞት ነው ለሞት ቤታችን ብሞት አብዝናይ ወህደት ዝባሃል ሓንቲ ጓል ተነሰይቲ ያው ናይ ማኪና ናይ አምቡላንስ ስልክ ዘይ ሓደ ጸንሐ መስለኒ ናይ ውላዳ ህይወት አይድሓነትን አጋጣሚ ገዛ ወሊዳ ህይወት ወዳና ክትስን ያው ከኢላ ማለት ነው ያው 5 ልጆች አለኝ 5 ነው 3ም 4ም የወለድኩት እዚህ ነው ጤና ጣቢያ ክትትል እያረኩ አንዴ እዛው ላይ እዚህ ሞቶብኛል ሐኪም ቤት ማለት ነው በመወለድ ኖዮ ኑ ብርብራ ከተማ ኑጋን ሀይት ጤና ጣቢያ ዶየት ጤና ጣቢያ ፓይ ሆስፒታል መረት ያጊ ኑዮ ጋ ሹከናው አይ ሀናናው ኦፕራሲዮን ኦቴ ማሳሬ ሙሉ ኡቡበ ከረተረ ዲያኮ ሄጋ ታይወት ያፈካ ሀጋ ማላቲያ ናፈካ መላአት ተቸራተስ ሄጋ ከተማን ብርብራን ኑጋን ሆስፒታል መረትሪ ኑየ ኡቡበ ሃኒያኮ ሀጋ ማላቲያ ናፈካ ሎኢያ ናፈካ ጮዋት ተቸራ ታይወት ያፈካ ጮዋት ተቸራተስ ሄጋ ኦሲ ማድሪ ባለሞያን ከቅሪ ተና ታይወት ያካሽሪ ተና ከተዋጋ ኦሲ ምን ኤካሲ እናቶች ጤና አገልግሎት ብዙ ችግሮች ነበሩ አንደኛው እንግዲህ ባለው ባለሙያ ጠቅላላ ሐኪም ብቻ ሳይሆን ሌሎች ባለሙያዎች አገልግሎት ማግኘት ባለባቸው ባለሙያዎች ሲያገኙ አልነበሩ ይሄን ደግሞ በተለይም ማት ከበድ ያለ ከወሊድ ጋር የተያያዘ ችግር ሲያጋጥም ከነዚህ ጤና ጣቢያዎች ራቅ ወዳሉ ያሉ ፕራይመሪ ወይም ደግሞ የመጀመሪያ ደረጃ ወይም ደግሞ አጠቃላይ ሆስፒታል ነበር የሚሄዱት ይሄን ደግሞ ያው አሁን ባለው ችግር እንደ ልብ የአምቡላንስ አገልግሎትም ስለማያገኙ አንዳንድ ጊዜ ከባድ የሆነ ችግር ላይ ሊወድቁ ይችላሉ በተጨማሪ ደግሞ ያው ለሞትም ሲደረጉ ነበር ማለት ነው እንግዲህ የእርግዝና ክትትል ሲባል ብዙ የሚያስፈልጉ የላቦራቶሪ ሌሎች አገልግሎቶች ምርመራዎች እንዳሉ ሆነው አንዱ ደግሞ የህፃኑ ማህፀን ውስጥ ያለው ሁኔታ ወይ ደህንነት ለማወቅ ደግሞ ትልቁ
ድጋፍ የሚያደርገው የአልትራሳውንድ አገልግሎት ነው። ስለሆነ የአልትራሳውንድ አገልግሎቱም ሲሰጥ አልነበረም ማለት ነው። እና ከዚህ ጋር ተያይዞ ያው በእናቶች ጤና በተለይም ከፍተኛ ችግር ነበር ማለት ነው። የእናቶችን ሞት መቀነስ አንደኛና ዋናው ነገር እናቶች በአቅራቢያው የወሊድ አገልግሎት በጤና ባለሙያ እንዲያገኙ ስራ መስራት ነው። እንደ ክልልም እንደ ሀገርም እንደ ዓለምም የተፈረመ እኔ ተትረፍ ነው ያልኩት በራሴ ማለት ነው። ምክንያቱም እዚህ ባናይ እኔም ባልሰማም እኔም ባልደረግም እያየናቸው እየተረፉ እየቆሙ ነው። እስከ ልጆቻቸው እየተረፉ ነው። ከዛ 3:00 ላይ አምቡላንስ መጣች። ሄርን ጋራሳ ነው የደረስነው ሳልማኔ ማለት ነው። ያው 8:00 ላይ ኦፕሬሽን አረጉ። እንደውም በቃ ላንቺ ነው እንጂ ልጅቷ እናትረፋት እንጂ ልጁ ታፍኗ በቃ ልጁ እንትን አይልም ነበር የተባለው። ከዛ ደግሞ እንድል ሆነ ደግሞ በፈጣሪው ተጨምሮ ልጁ ደህና ነው። እኔም ደህና ይኸው ቁስም ያን ያክል አይደለም አሁን ዲላይ። በ5ኛው ግን ሪፈራል ተጽፎልኝ ወደ ባርታ ነው ሄድኩት። ባርታ ነው የወለድኩት መንታ ልጆች ማለት ነው። አንደኛዋን በምጥ አንደኛዋን በኦፕራሲዮን ነው የወለድኩት። ኦፕሬሽን ብዛት ተገራ ማንታ ወሊዳ ምስተባለ ፋዘሬውን ከዓድግራት በጣም ደንጊጽ ኮንትራት ማኪና ሒዚ ይመጽን ብዛት ያው አብዛትስ ማዓዚ ተጀምሮ ኦፕሬሽን ጓሌስ ቢወተላ ዳይሉ ስካብ ክንዚ ዝአክልዩ ዓድግራት ኮንትራት ማኪና ሒዚ መጽዮ ወላድየውን ማጽ በአካል መስራኸን ግን በጣም የተሐጉስ ዋላሱ እዚ ከምዚ ተጀምሮስ ህይወቱ ለዳይ ምርካቤስ በጣም ተሐጉስ ይልሱነ በጣም ቤተሰብ ኩሎም ተሐጉሰው አነውን በህይወቱም ተራፈይ ወላደቀይውን ማንታ ወሊደ ማንታ ቆልዕ በሓደ ግዜ ሃፍቲም ከምና መስልኒ በጣም ደስተኛ ኮይነ ተሐጉሰ ጽቡቅ ተቃንዛ ነው ረሽዑ ኳንስ ቃንዛውን የተሰምዕን በጣም ተሐጉሰ ደስ ይልን በጣም kanarratti ka cinqameetiin baay'ee kamiidhame odoo daa'imni tun asitti gadi uffaa kanatti namanna baddee jirtuufi ani odoo doktorri kun as jiraatu baateyyuu asii haraxaa kanaayyuu hin ga'u akka inni booda sallaa ga'u boodayya. Baay'ee miidhama keessa waan turee jiruufi ayyoo san bakka baay'ee miidhamee jira. Amma bakki sunanii baay'ee na miidhamee waan jiruufi daa'ima dhiisiituun mutammaan kiyya sin oolu daa'imni sin oolu maqaa nafsee isaaniitiif doktora kana rabbi urmii asiisaanii haa tursiisu. ባኤ ነፍሴን ከነብተበ እንደ ክልልም እንደ ሀገርም የእናቶች ሞት ከፍተኛ ነበር ኢትዮጵያ ውስጥ። ያንን ለመቅረፍ አሁን ላይ ብዙ ኢኒሺዬቲቭ ተቀርጾ እየተሰራ ነው ያለው። አንዱ ጤና ሚኒስቴር ከክልል ጤና ቢሮ ጋር በማሆን አክሰስ ድርጅት ጋር ሆኖ ሐኪሞችን በማሰልጠን ቁሳቁሶችን በማሟላት ጤና ጣቢያዎችን ማገዝ ነበር። ለዛም በመጀመሪያ ራውንድ እንደ ክልላችን 12 ዶክተሮች ስልጠና ወስዶ ተመዝኖ ሙሉ በሙሉ 12ቱም ፈተና አልፎ አሁን ወደ ጤና ጣቢያ ወደ ተመደቡበት ቦታ ሄደዋል። በመጀመሪያ ከአክሲስ አመራሮች ጋር ሆነን ይሄን ፕሮግራም ስንናገር የት አካባቢ ብንሰራ የተሻለ ውጤታማ እንሆናለን የሚለው ነገር ላይ ነው ዲስከስ ያደረግነው። ዘን እኛም እንደ ክልል ከሚመለከታቸው ጋር ሆነን ተነጋግረን ቦታዎችን ወደ መረጥና የሚያስፈልጉ ከኛ በኩል የሚያስፈልጉ አንዳንድ ጉዳዮችን በመጨረስ ነው ወደ ስራው እንዲገባ ያደረግነው። እንግዲህ አንድ ባለሙያ ጥሩ በሆነ መልኩ አንድን እናት በቀዶ ሕክምና ማዋለድ ካለበት የግድ የአልትራሶኖግራፊ ስኪልም መኖር ይገባዋል። በአጠቃላይ ሲታይ የትሬኒንጉ ዲዛይን በጣም ጥሩ ነበር። የተመረጠው ሐሳብም እጅግ በጣም የሚያስኬድ ነው። ምክንያቱም በበቂ ቁጥር ጠቅላላ ሐኪሞች ሀገር ውስጥ ካሉ፣ በሌላ በኩል ደግሞ ከፍተኛ የሆነ የቀዶ ሕክምና ፍላጎት በተለይ ለእናቶች ህዝባችን ካለው ይሄን ማጣጣም በጣም ኮስት ኢፌክቲቭ ነው። ዲዛይኑም ደግሞ ያሰለጠናቸው ባለሙያዎች አደጋ የሚፈጥሩ ሳይሆን የሚፈለገውን ዓላማ የሚያሳኩ መሆን ስላለባቸው በጥሩ ሁኔታ ታስቦበታል ብዬ አምናለሁ። አሳሙ አሊ ይባላል።
የማህፀንና ጽንስ ስፔሻሊስት ነኝ። መሐመድ አክሊ መታሰቢያ ሆስፒታል በአፋር ክልል ገቢ ረሱ በሚገኝ ሆስፒታል ነው የምንሰራው ማለት ነው። ከመጀመሪያው ጀምሮ ያው ኦሲም ትሬኒንግ ላይ ከስልጠና ጀምሮ ፓርቲሲፓንት ነበርኩ ወይም ተሳታፊ ነበርኩ። ባለፈው 4 ወራት ማሰልጠን ነበር የኛ ስራ። እንደገና ደግሞ በተጨማሪ ያው ስራችን የነበረው ምንድነው ኦንሳይት በሀብ ሳይቶች ይሄን ትሬኒንግ መስጠት ነበር። እኔ ዶክተር ቶላ እባላለሁ። የማህፀንና ጽንስ ስፔሻሊስት ነኝ። የምሰራው ዲማ ሆስፒታል ውስጥ። የአንደር ግራጁዌት በእኛ ሀገር ሜዲካል ስኩል እንደምታውቁ ብዙ ጊዜ ቲዮሪ ነው የሚበዛው ፕራክቲካል ከምንሰራው። ለምሳሌ ኢንጀክሽን የት ነው የሚሰጠው ምለው ወሬ ቁጭ ብለን ነው የምንማረው። ግን ይሄ ብዙም እንደዛ አይነት ቲዮሪ አልነበረም። ዶክተር ማህቡባ ቃሲም ይባላል። አፋር ክልል ሳቡሬ ጤና ጣቢያ በኦሲም ላይ ትሬኒ ነበር። ሳቡሬ ጤና ጣቢያ ላይ መጀመሪያ የሲኤስ ፕሮግራሙ አልነበረም። እዚህ አክሴስ ከመጀመሪያ ጀምሮ ዋር ክፍሉን ከመስራት ጀምሮ ኢኩፕመንቶችን ከማሟላት ጀምሮ ነበረ ሲሰራ የነበረው። ወረዳውም እንደገና በተወሰነ መልኩ ሲያግዙን ነበረ። እኔም እቃው የኦአር ማቴሪያሎችን ሪቪው በማድረግ አልትራሳውንዱን እቃው የሚያስፈልጉን ኢኩፕመንቶችም ሰጀስት ከማድረግ ተሳትፎ እንደዚህ ነው። ስሜ ተክላይ ወልደ ምህረት እባላለሁ። በትግራይ ክልል በምስራቃዊ ዞን ብዘት ጤና ጣቢያ ጠቅላላ ሐኪም ሙያ ሆኜ ያገለግላለሁ። አሁን ደግሞ የአክሲስ በኦፕሬቲቭ ኤንድ ሰርጂካል ሲስተም ማኔጅመንት ሰልጥኜ ጨርሻለሁ። ትሬኒንጉ ዲዛይን የተደረገው ያው በጣም ሾርት ኤንድ ፕሪሳይዝ ነው የነበረው። 3 ፌዞች ነበሩት እኛ ያሰለጠንበት። አንደኛው ፌዝ አዲስ አበባ ተጠርተን ለ2 ሳምንት በጣም በሞስት ሲኒየር በሚባሉ ፊዚሻንስ ነበር የሰለጠን ነው በጳውሎስ እና አበበች ጎበና ሆስፒታል። እዛ ላይ የሰርጂካል ስኪል እና የአልትራሳውንድ የኒዮናታ ሪሰስቴሽን ብሎም የአንስ ኮምፕሊኬሽኖች ፕላስ ደግሞ በጣም ደስ የሚል የአንድ ቀን ስልጠና የሲስተም ማኔጅመንትም እዛ ላይ ተምረናል። ስለዚህ በፖስት ግራጁዌት ብዙ ጊዜ ሰው የሚለምደው እርስ በርስ ዊዘ ሴም ሌቭል ያሉ ወይ ደግሞ ከሬዚደንሲ ነው። ሲኒየሮች ብዙ ኢንቮልቭድ አይሆኑ። ግን ይሄን ፕሮግራም ላይ ኮች እያደረግን ክሎዝሊ ሲኒየር ኦብስቴትሪሻን እና ጋይናኮሎጂስት ነው ፎሎ እያደረግናቸው የነበረው። ስሜ ዶክተር ሶሎሞን በርሄ ይባላል። ፕሮፌሽኔ በዚህ በአዲግራት ዩኒቨርሲቲ እና በአዲግራት ሆስፒታል የማህፀንና ጽንስ ስፔሻሊስት ሐኪም ሆኜ እያገለገልኩ እገኛለሁ። ስሜ ዮናስ ጌታቸው ይባላል። በአማራ ክልል በኮምቦልቻ ጀነራል ሆስፒታል የኦአር ኮኦርዲኔተር ነኝ። ፕራክቲካሊ ስኪል ቤዝድ የሆነ ኢቫሉዌሽንም አላቸው። መጀመሪያ ያው እነሱ ጠቅላላ ሐኪም ነበሩ። ጀስት እነዚህ ፕራክቲካሊ ወይም ደግሞ ሲዘሪያን ዴሊቨሪ የአልትራሳውንድ ዲፕ የሆነ እንትን ላይኖራቸው ይችላል። መጀመሪያ ወርና ከዛ ቀጥሎ ያለው ፕሮግሬሲቭሊ ኢንክሪዝ እያደረጉ ነው የመጡ። ፕሮግሬሲቭሊ በጣም ሲግኒፊካንት ለውጥ ነው የነበረው። እንግዲህ መጀመሪያ አካባቢ ሲመጡ ታካሚዎቹን ከመቀበል ባሻገር ከስታፉ ጋር ያላቸው ኮሚኒኬሽን ከፍራቻም አንጻር ትንሽ የቀነሰ የደበዘዘ ነበረ። ከጊዜ ወደ ጊዜ ግን ከታካሚም ወደ ኦአር አስቀይሮ ከመምጣት አንጻር ከአንስቴዥያዎች ጋር ከመግባባት አንጻር እንዲሁም ከስክራቦቹ ጋር ብሎም ከሰርጅኖች ጋር ሃርሞናይዝ የሆነ ቲም ስፕሪት እየፈጠሩ 4 ወር አካባቢ የቆዩበት ሁኔታ አለ። ከዛ በመቀጠል ሁለተኛው ፌዝ ወደ ኮቺንግ ሆስፒታል ወደ ጀነራል ሆስፒታሎችን ነበር የወሰዱን። እዛ ላይ እኔ አዲግራት ጀነራል ሆስፒታል ነበር የሰለጠንኩት። አዲግራት ጀነራል ሆስፒታል ስንሰለጥን መጀመሪያ ለ2 ወር የሚያክል እዛ ከሲኒየሮችም ኮች የሚያደርጉን በጣም ደስ የሚል ኮቺንግ ሲስተም ነው የነበረው። እዛ ላይም ከአክሲስ ጋር እና ትሬነሮቹም አንድ ላይ ሁሉም ሞኒተር እየተደረግን በቼክሊስት ሎግቡክ እየሞላን ትሬኒንጋችንም በዛ ኢቫሉዌት እየተደረግን ነበር የቆየ ነው። በዚህ 16 ሰሙን 5 ማዕተን ገሩኛ 6 ወርህን ለተሰሙን ማለት ነው። 2 ወር ስልጠና በኋላ ወደ ኦንሳይት
ወይም ደግሞ ወደ ምንሰራበት ጤና ፋሲሊቲ ወደ ብዘት ጤና ጣቢያ ነበር የመጣሁኝ። ስመጣ እዛ አንድ ሲኤስ ነው የሰራ ነው። ለአንድ ሳምንት እዛ ጤና ጣቢያ ላይ ያለው የኢንቫይሮንመንቱን ተላምደን የተመለስነው ማለት ነው። ኦአር ሴትአፑም ከኦአር ቲሙም በሲስተም ማኔጅመንትም በዛ ስለሰለጠን ነው ምን እንደሚመስል ሊንኬጁን ኮሚኒኬሽኑም እዚህ ጋር አንድ ሳምንት ወስደናል። ከዛ ተመልሰን እንደገና ኮቺንግ ሆስፒታል በአዲግራት ጀነራል ሆስፒታል ነበር የጨረስነው ማለት ነው። በጣም አሪፍ ነበር ዲዛይን የተደረገው ማለት ነው። ዶክተር አዳነ ባላለው የማህፀንና ጽንስ ስፔሻሊስት ሐኪም ነኝ። በኮምቦልቻ ጠቅላላ ሆስፒታል ያገለገልኩ ነው የምገኝ። በጣም ብዙ ነገሮችን እንደተሞክሮም ይሆናል ብዬ የምወስደው ምንድነው በተቻለ መጠን ተማሪዎቹ ላይ ተጽዕኖ ሊፈጥር ይችላል ተብሎ የታሰበ አካል በሙሉ የእንቅስቃሴ ወይም የስልጠናው አካል እንዲሆን የተደረገው። ይሄ የተደረገበት መንገድ እውነት ለመናገር ማለት ሬዚደንሲም እንዲህ አይነት ቢሆን የብዙዎቹ ፕሮግራሞች በቀለለ ነበር። ምክንያቱም እያንዳንዱ ስክራብ ነርሱ ለአንድ ተማሪ ምን ያህል አስተዋጽኦ እንዳለው ዋርድ ውስጥ ሲንቀሳቀስ ኃላፊዎቹ በዛ አካባቢ ሊንቀሳቀሱ የሚችሉ የሴጃ ባለሙያዎች እና ሁሉም ነገር ስልጠናው የኛው ነው ብለው እንዲይዙ ተደርጎ የተሄደበት መንገድ ስራችንን አቅላልናል። ይሄ እንደምናውቀው ይሄ ሄልዝ የሆነ ሰርቪስ ስንሰጥ ቲም ወርክ ነው። በቲም ወርክ ብዙ ሰውን ኢንክሉድ ያደርጋል። ያው ከጋርድ ጀምሮ ከክሊነር ጀምሮ እስከ the most senior individual ይጨምራል። ግን ቤዚካሊ እዚህ ፕራክቲካል ላይ ኢንቮልቭድ የሆን ነው። አዝ ኦብስቴትሪሻን እኔ ያለው አይሲዎች ነበሩ፣ አነስቴቲስት አሉ፣ ስክራብ ነርሶች አሉ፣ እንደ ሚድዋይፈሪስ ብዙ ምን ለምደው ከልምድ ብዙ የምንማረው ነገሮች ስላሉ እነዚህ ሰዎች ክሎዝሊ ኢንቮልቭድ የሆኑ ሰዎች ነው ብዬ ነው ማለት ነው። እንደ አክሴስም ደግሞ በጣም አክቲቭሊ ነበር ፎሎ የሚያደርገው ማለት ምንም አይነት እንትን አይሰጠንም፣ ጋፕ አይሰጠንም ነበር። ምክንያቱም እያንዳንዷ ክፍተት ወደው በፊድባክ መልኩ ሲደርስ ስለነበረ በብዙ መልኩ በሎግቡ የሚከታተሏቸው ነገር በእኛ በኩልም ዳይሬክትሊ በሴሚናሩም ዳይሬክት ሱፐርቪዥኑም ፊድባኩም ስኪል የነበረውም ላይም ትራንስፈር የማድረግ በጣም ደስ የሚልና ጥሩ ነው። ስሜ ዩሱፍ መሐመድ ሀዶ እባላለሁ። የሚሰራው መሐመድ አክለ ጀነራል ሆስፒታል ነው። ፕሮፌሽናል ደግሞ የስራ ድርሻዬ ሰማመን ሰጪ ነኝ። አነስተኛ ባለሙያ ነኝ። እስኪላቸው በጣም ትልቅ ለውጥ ነው ያየሁት። ኖርማሊ በጣም ትልቅ ለውጥ ነው። አንደኛ የሰዓት ማሻሻል፣ የመጀመሪያ ሳምንት የነበረው ታይም እና ሲሰሩበት የነበረው ሰዓትና ከጊዜ በኋላ ያመጡት ሰዓት ኦፕሬሽን ሰርቶ እስከሚጨርሱ ሰዓት በጣም ትልቅ ለውጥ ነው ያየነው። እና ሁለተኛ ደግሞ አውትካሙ እስካሁን ድረስ ሌላ ኮምፕሊኬሽን በተሰሩ 4 ወር ውስጥ አነስተኛ ኮምፕሊኬሽን አላየንም። በሰርጀሪም በኩልም ኮምፕሊኬሽን አላየንም። ከዛሬ 4 ወር በፊት ሲመጡ የነበራቸው ዲሲሽን ሜኪንግ እና አሁን ላይ ያለው ዲሲሽን ሜኪንግ አንድ አይደለም። ሲመጡ ፍራስትሬሽንም ይኖራል፣ ኮንሰልትም የማለት ሁኔታ ነበረ። ወደ መጨረሻዎቹ አካባቢ ግን ልክ ግራጁዌት ሊያደርጉ 1 ወር አካባቢ ሲቀር ራሳቸውን ችለው የሚሰሩበት ሁኔታዎች ተመቻችቶላቸው እየሰሩ እንደነበረ ለማስታወስ እንወዳለን። አብላት የተወሰነ ማዛለች ላይ ፈሳሽ አለ እና በመሳሪያ እዚህ እንጠርግልሻለን። እሺ ጽንስ ነበረ በራሱ መውረድ ጀምሯል። የተወሰነ የልጁ አካል ይቀራል፣ እሱን እንጠርግልሻለን። እሺ ሌላ ያለው ነገር አንቺ ላይ የሚያሰጋ ነገር የለውም። እሺ ምንም የለውም፣ አይዞሽ። ኦአር ስኪሉ ምንም አልነበረኝም እና ፕሮግራሙን ከጀመርኩ በኋላ ግን ስኪሉን በደንብ ነው ያዳበርኩት።
በደንብ ፔሸንት ማኔጅመንት ላይም እንደዛው ኮንፊደንት እንደሆን የሚያደርገኝ ኢንዲፔንደንትሊ ብቻዬን እንድሰራ በደንብ ነው ኮንፊደንቱን የሰጠኝ። አሁን እዚህ ሴታፕ ላይ 7 ኬዞች ተሰርተዋል። እኔ ከመጣሁም አንድ ኬዝ ሰርተናል። ኬዙ ኦብስትራክትድ ሌበር ነበር እና ከሩቅ መንገድ ነበር የመጡት እና እኛ ጋር ስትደርስ ብዙ ሳይኖች ነበሩ የኦብስትራክትድ ሌበር እና ኖርማሊ ይሄ ኦአር ሳይጀመር ወደ ደሴ ሪፈር የሚባሉት አስቸጋሪ መንገድና ጊዜውም ታይምሊ ኦፕሬቲቭ ኢንተርቬንሽን ማድረግ የማይቻልበት ሁኔታ ነበር የነበረው እና እዚህ ሰርተንላት በጣም ደስ የሚል አውትካም እና በሰላም ታገላግላለች። አዎ የመጀመሪያ የተሰራችውን እናት አትረሳም። የመጣችው ከ02 ቀበሌ ከደጋጋ ነውና እዛ 3 ቀን ቆይታለች በምጥ። ልጇ መታፈን ደረጃ ደርሶ ነበረ። ቤተሰቦቿ በጣም እያለቀሱ ነበረ። አጋጣሚ ሪፈር ተብላ እዚህ መጣ። እንደውም እነሱ በቃ እሷን እንድትድን ነው የሚፈልጉት። ቤተሰቦቿም ባለቤቷም ወንድሟም ብዙ ቤተሰብ ነው ያለውና ያንን ነገር ግን እዚህ ተሰርታ ልጇም ደህና ሆኖ እሷም ደህና ሆና ሲያዩ በቃ መቆጣጠር እስከሚያቅት ድረስ ማለት ነው። የመጀመሪያውን ህዝቡ ራሱ ሲሰማ እንዴ በጣም ነው ደስ ያላቸው። ማንኛውም ሰው ኳሊፋይ ሳረገው ዊዝ ኢንቴንት በጣም የሚወደውን ሰው ኦፕሬት ያደርጋል ብዬ ነው። ክሊርሊ እኔ ትሬን ያረኳቸው ልጆች ወይ ኤግዛሚን ያረኳቸው ልጆች ዊዛት ኮንፊደንስ ነው። ለምን ማንኛውም እናትውን ሀብታም ትሁን ደሃ ከየትም ትምጣ ከየትም ሀገር ትምጣ እሷ የኔ እናት ነች ብዬ ነው የማስበው። ስለዚህ እሷን ኦፕሬት የሚያደርግ ሰው እሷን የኔ እናት ኦፕሬት ማረግ ያችን እናትም ኦፕሬት ማረግ የለበትም ብዬ ስለማስበው የኔ ዲሲዥኖች ሁሌ እንደዛ ናቸው። እዚህ ሁሉ ለሚሰራላቸው እናቶች ያው እናቶቻችን ስለሆኑ የግድ ስትሰጥ ያው ስላመንክበት ነው የምትሰጠውና ሰጥቻቸው ነበር። 4 ኬዝ ሰጥቻለሁ። ለምሳሌ በስም መጥራት ካስፈለገም መጥራት ይቻላል እና ሎነሊ ብቻቸው የሰሩበት ሁኔታ ነበርና ያው እኔ በመጨረሻው በጣም የተደሰትኩባቸው ያው መስራት እንደሚችሉ ዲሳይድ ማድረግም እንደሚችሉ ያየሁባቸው እና አም ኮንፊደንት ኦን ዛት። ብዙ እናቶችን ቀብረናል፣ ብዙ ህፃናቶችን አተናል። ከዚህ ቀደም እኛ ጋር ከዚህ ከኛ ኋላ ያለው 2 ጤና ጣቢያ አለ። አብዛኛው ማህበረሰብ የሚኖር ወደዛ ነው፣ ነጤና ደጋጋ የሚባለው ማለት ነው። ከዚህ ቢያንስ ከ30 ኪሎ ሜትር በላይ በመኪናና በስትሬቸር ይመጣሉ እናቶችና አልቡኮ ላይ ሳልመኔ ጤና ጣቢያ ላይ ይሄ ብሎክ መገንባቱ ለአካባቢው ማህበረሰብ በወረዳው አካባቢ ዙሪያ የሚገኙ በተለይ አሁን እዚህ ወረኢሉ በዚህ በሐርቡ በኩል ቀበሌዎች አሉ። የደሴ ዙሪያ ቀበሌ አለ፣ እኛን የሚያዋስኑ ማለት ነው። እነዛ ራሱ ወደዛ ስለሚርቃቸው ወደኛ ጋር ነው የሚመጡትና እኔ በተቋሙ ስም በጣም ትልቅ ምስጋና ነው ያለኝ እስካሁን ለሰራው አክሲስ። Kana odoo kennamin duraan buufata fayyaa kanatti naannoo waggaa 5 tajaajileera jechuudha. Tajaajila waggaa 5 kana keessatti haadholiin yeroo isaan karaa asallaatti deddeemiinsaan rakkataa turan argaa turre jechuudha. Maaliif waanuma opereeshinii daqiiqaa xiqqoo keessa hojjetamuu fi danda'uun yeroo isaan rakkataa turan argineerra. Amma garuu ergaa dhaabbanni kun leenjii kana kenneetiniin ogeessi nuuf ramadame booda haadholiin tajaajila argataniitiniin haaluma salphaa ta'een rakkoon sun furameera jechuun dandeenya jechuudha amma. ከፈጣሪ በታይ ዶክተሮች በጣም ነው የሚንከባከቡ። በቃ እንደ እናት ወያቸው ወልዳኝ በጣም እንትን የሚመስልና እና እንጃ በህይወት የራሱ መልካም ከዋሉ ሰዎች መረሳቸው ቢኖር እነሱ ናቸው። ስራቸው ቢሆንም አንቺ ደግሞ ሰብአዊነት በጣም እንትን ነው እና ብቻ አልሐምዱሊላህ ልጄንም እኔን ማስፈውኛል። እነሱ ራሱ ማመስገን እፈልጋለሁ። Tanaan dura maatii warroonni duraanii baay'ee miidhamaa ture. Argaatuma jirra. Baay'ee namatti tola jireenya kanaa.
baay'ee das nu jedhee jira. እዚህ ጋር መከፈቱ በጣም ወሳኝ ነው። ደም አንሷቸው አንደኛ ደም አንሷቸው በመንገድ ላይ የሚሞቱ እናቶች አሉ። እዛ ሲደርሱ ቀጥታ በደም ማለት ነው የሚሞቱ አሉ። እዚህ የለማ እዚህ ስለሌለ ከዚህ እዛ ያስተላልፏቸዋል። እዛ በመድረስ ተንገላተው የሚሞቱ እናቶች አሉ በደም ማነስ ማለት ነው። እና እዚህ መከፈቱ በጣም ወሳኝ ነው። ባኢታ ወተና ተታጋ ተበጋጋ ቢቸው ደና ተተና ግዲኮ ሃይ ወበዶም መናታ ከታዋራ ከዙረት ዝለናዩ አይሲጊኮ ፋይሳይተና ወራጋ በደንዳጋ በቃ በጣም ደስታ ደንዳበክ ፋይሳይታው ደሪስ በቃ ፋይሲስተና ሙለ ባይ ኳሊቲ ኡቡ ባይ ኩምራጋ ተናራ ለሚሳዮ ተናራ ታሚት አወቀትን አይዝነ ተና ችግር አንተ 40 ምንጭ ቦጋን ተላጋ ተዳቦይ ተዘረ ተሾሮይ ትራንስፖርት ያቃንትሪ አፑና ወጨትሪ አፑና ገለትሪ ሄጋው ቢዲ ብሪ ኢንተርኔት ቱካ ግሪ ሻግሪ ሙለባ አፑ መቶ በኢሪ ወጨትሬሽን ሃኢላጋ ኦሰኑ የሶን ሙለባ ኩንቶ ጊጊሶጌ ሀገበ ጅጉጅ አይሲያ በቃ ሀጋ አይባ ጋር አይባ ወገታ ደስታ ደንዳይከ ታዳጊዲኮ ተናራ ተሚቻቲካ ተሾረቲካ ሀጋዳን በጣም ኡፋይት ደስተኛ ቅዲቴ ኡቡበ ኑዮ ሙሉ በቃ ኩሚሲ ኡቡበ ጊጊሲ በቃ አይተና ዲኮ ተበቃ ዶማይስ በቃ አይ ዶማ ናጌተና በጣም ተና ኡፋይሴስ ኡቡበ አተስ ፈንደናኒ አይ ራስ ሰውኔ ትግላይ ታማት ደበቃ ታው ዱኪኒ ደበቃ ወታማ ማን ነገር አክራታ ያና ማይ ቶታማ ይፎይታኒ ያምሪ ማንጎ ገበካ ከቢያም ፈድንታይ ቦሉ ማልህና ተበኔ ገበሌ መልካ ከቢያም ፈድንታ ننو كادو كين الجنمتنا معناها تامادي ويتجده ضد هنا مالكين حتمه جمت كين كنيه توتا ما تكيم فردينتا هنا متارجو كين برسان أنتني كي رعتين تككي ضد هنا من نقول كين حتنه فو حفنا كادو جمت كين كنيه لكن فرسا اللي نساها في الحرب ما باهيا توكني مثبتها لمري مانجو قبل كلمة يبرين فدينتا لمري دقة اللي يم فدينتا لمري دقة اللي هي وحدي ني حتى هي إنما كانوا حتى كسبين يم مرنكيه معنا الروف فديتهم ما تكادوا يعني عارف كادوا جيا كهرة إنها لمري كك مانجو قبل يبرين فدينتا ننو كادوا يعني ضد هنا ولكن حتى إنه هي أنا ህይወቷ አደጋ ላይ ወደቀ እናት እና ህይወቷ አደጋ ላይ ወደቀ ህፃን ሁለቱንም ማዳን መቻል ቀላል ነገር አይደለም። ስለዚህ ከበስተጀርባ ሆኖ ይሄን ፕሮጀክት የደገፉ ዶነሮችንም እናመሰግናለን። ቀጣይነት እንዲኖረው ጀምረን እንዳናቋርጥም አደራ ለማለት ፈልጋለሁ። ይሄ ነገር ሳክሲድ እንዲያደርግ ካሁኑ ሶርት አውት መደረግ ያለባቸው ጉዳዮችን በህግ መልክ በስምምነት ማቀፍ በሌላ ቀጣይ ስልጠና ማካሄድ ማሟላት ፍሎውን ማስተካከል ፔሸንት ፍሎው ኢቨን አክሰሲቢሊቲው በግድ አንድ እናት ቆማ አትሄድም ያው የተገፋች መሄድ አለባት ወይ በስትሬቸር ኦር አትሊስት ዊልቼር ይሄን ማድረግ ይቻላል ወይ ብዙ ብር በማይጠይቅ ሁኔታ አይ ቲንክ የባለሙያዎቻችንን ቆይታ የተሻለ ማድረግ እንችላለን። በመጨረሻ ማለት ነው ፈልገው የሰው ልጅ ትልቁ መለኪያው ማለት የሆነ ነገር ሳረግ ምን አገኛለሁ ያው እንደ ሰው ሁሉ ያስባል። ግን ደግሞ ምንስ እሰጣለሁ ብሎ ማሰብም ትልቅ ነገር ነው እና ኮሚትድ ሆኖ የሙያችን ከፍተኛ ጥሪ ይሄ ነው። በየትኛውም ወቅት የኛን አገልግሎት የሚፈልጉ ሰዎችን ባለን ዕውቀት ልክ ባለን ችሎታ ልክ ማገልገል ትልቅ ጥሪ ነው እና ለዚህ ጥሪም ብቁ ሆነው ይገኛሉ ብዬ ተስፋ አደርጋለሁ። በሀገር አቀፍ ደረጃ በ12 ክልሎች ውስጥ የተተገበረው በሰባ ጤና ጣቢያዎች ለሚገኙ ጠቅላላ ሐኪሞችን ማሰልጠንና ለእናቶች ኦፕሬሽን አገልግሎትን የማስጀመር ፕሮግራም የመጀመሪያ ምዕራፍ ተጠናቋል። በዚህ ፕሮግራም የመጀመሪያ ደረጃ የጤና ስርዓትን በማጠናከር ለእናቶች ተደራሽ ጥራቱን የጠበቀ አገልግሎት ለመስጠት ጤና ሚኒስቴር፣ አክሲስ እና ባለድርሻ አካላት ተሳትፈዋል። በዚህም በርካታ እናቶችን ከእንግልትና ሞት መታደግ ይቻላል ተብሎ ይታሰባል። አገልግሎት የጀመሩትን ተቋማት ማስቀጠል የክልል ጤና ቢሮዎች፣ በስራቸው የሚገኙ ጤና አመራሮችና እንዲሁም ባለሙያዎች ኃላፊነት ነው።
አጋር ድርጅቶችም ይህንንና መሰል ፕሮግራሞችን በመደገፍ ለእናቶች ጤና የበኩላችሁን አስተዋጽኦ እንድታበረክቱ ጥሪ እናቀርባለን።